መጥፎ ጓደኛ ዛሬ አንተ ተሰልተለ መመለስ ትፈልግ ነገ የሚጠራህ ና ነገ ተውበታለህ የሚል ሁሉ አለ ያንን ሁሉ ርቆ ወደ አላህ Subhanahu Wa Ta'ala መመለስ ነው ቁርአንም ደግሞ ዛሬ ካልገባህ ነገ ይገባሃል ጓደኛ አድርገው ቁርአንን ለብቻ በተለይ ለሊት በተለይ ቆም ብለህ አንብብ ተፍሲሮችን ተመልከት ማዕናውን አስተንትን ያኔ በየቀኑ ቀልብህ ላይ የሸፈነው ጽልመቱ እየተገፈፈ ቆሻሻው እየጸዳ ኢማኑ እየዳበረ ወደ ኢኽላሱ እየመጣህ ትመጣለህ ሂደት ይፈልጋል ረጅም ዘመን የቆሸሸ ጨርቅ ዝም ብለህ አንዴ ነከር አርገው ወጣ አርገው ላይጸዳ ይችላል የሚያስፈልገው ምንድነው ኦሞን በረኪናውን ምኑን ደጋግመህ ማሸት ደግመህ ማጠብ ምናምን ያስፈልገዋል ከዛ በኋላም እኮ ደግሞ ይቆሽሻል ካልጠበቅከው በስተቀር በየጊዜው ካላጠብከው በስተቀር ቀልብም እንደዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ان القلوب لا تصدأ كما يصدأ الحديد ብለዋል ልቦች ይቆሽሻሉ ይዝጋሉ ብረት እንደሚዝገው وان جلاءها ذكر الله መወልወያዋ አላህን ማወደስ ነው ብለዋል ቀልብ ላይ ማዕሲያ ሲሰራ ጥቁር ነጥብ ያስቀምጣል ነገ ሰደግም ጥቁር እነዚህ ጥቁር ነጥብጣቦች ሙሉ ቀልቡ ሸፍነውት ወደ ጨለማ ሊያዞሩት ይችላሉ ቀስ በቀስ መወልወልም ደግሞ ይቻላል ልክ እንደ መስታወት ማለት ነው ስለዚህ አንተ አዚማ ያስፈልጋል ቆራጥነት ያስፈልጋል صبر ያስፈልጋል ولمن صبر وغفر ان ذلك من عزم الامور الى الله سبحانه وتعالى ቁርጥ ከሆኑ ነገሮች አንዱ ይሄ ነው ትግስት ያስፈልጋል ከወንጀል ላይ መصبر ያስፈልጋል ግን የማይቻል አይምሰልህ እንዴት ልላቀቅ ብለህ ተራራት አድርገው እንቆቅልሽ አታድርገው በቀላሉ ትላቀቀው ትችላለህ ያንተ ውሳኔ ያስፈልጋል የሚከዱ እርምጃዎችን በተቻለ መጠን ጠቁም ያለው ከዚህ አጭር ፕሮግራም ከዚህ በላይ ሰፊ ማብራሪያ